ቂራት የተወሰነ ትንሽ ቀርቻለሁ። ሙሉ ቀርቻለሁ አልልም። የተወሰነ ትንሽ መድረሳ በነበርኩ ሰዓት ላይ ቀርቻለሁ። አብሬ ሐዲስንም እስላማዊ ትምህርቶችንም ምናምን መሰረታዊ ቤዚክ የሚባሉትንም አስተምረውኛል። በቂ ነው እያልኩ አይደለም። አሁንም መማር ይጠበቅብኛል። ኦንላይን የተወሰኑ አሁን ቴሌግራም ላይ ምናምን ነገር የምማራቸው አሉ በዲን አልኢስላም ዙሪያ ምናምን ነገር። ቁርአን ደግሞ ጊዜና ቦታ አመቻችቼ በደንብ መቅራት እፈልጋለሁ። ቀርቼ ደግሞ ሀፊዝ መሆን እፈልጋለሁ። ይሄ ንዬ ነው። ሀፊዝ ካልሆንኩኝ እኔ ህይወት ምናምን መጀመር ራሱ አልፈልግም። ትዳር መያዝ ምናምን የሚባለውን ነገር ራሱ አልፈልግም። ከቀረው በኋላ ምን መሆን ትፈልጋለህ ካልሽ፣ እኔ ኢማም መሆን ነው ፍላጎቴ። ኢማም መሆን በጣም ህልም አለኝ። ወላሂ ላዚም የሆነ መስጊድ ላይ እኔ ኢማም መሆን እፈልጋለሁ። ወላሂ የሆነ ሙስሊሞች እኔን ተከትለው እንዲሰግዱ እፈልጋለሁ። ወላሂ ኢማም መሆን እፈልጋለሁ። የአላህን ቃል ቁርአንን ሲቀሩ ሳይ በጣም ነው ደስ የሚለኝ። ወጣት ልጆች ምናምን ሳይ በጣም ነው የምቀናው። በእነሱ የምቀናውን ያክል እኔ ዛሬ ዓለም ላይ አለ የተባለ እንደው ሀብታም ትሆናለህ ወይ እንደው ዱንያ ላይ አለ የተባለ እንደው መሪ ትሆናለህ ከሚሉኝ ቁርአን አላህ አሳፍዞኝ ኢማም ቢያደርገኝ በጣም ደስ ይለኛል። ኢማሞች ለእኔ በጣም ትልቅ ቦታ አላቸው። ትምህርት እማራለሁ፣ አነባለሁ፣ ምናምን መጽሐፍ በጣም ማንበብ እወዳለሁ። ሪሰርቾችን በራሴ ምናምን መስራት ምናምን በጣም ደስ ይለኛል ምናምን ነገር። አሁን እንደውም ኮምፓራቲቭ ሪሊጅን ላይ ብዙ ሰዎች እስልምና ላይ ሆነ የሚያነሱት ጥያቄ አለ። እንደውም ከነቢያችን ሰለላሁ ዐለይሂ ወሰለም በፊት ሙስሊሞች ነበሩ እንዴ? የሙስሊም ኪንግደሞች ነበሩ እንዴ? ምናምን የሚሉትን ጥያቄ ፕሪሂስትሪዎችን ይጠይቃሉ። ማለትም ቢፎር ክራይስት ማለት ከክርስቶስ ልደት በፊት የነበሩ ታሪኮችን ይጠይቃሉ። አሁን እነዛ ላይ ምናምን ነገር አንዳንድ እየሰሯቸው ያሉ ጽሁፎች አሉ ምናምን ነገር። እነዛን ጽሁፎች ጨርስ ምናምን ነገር ቴሌግራም ላይ በአንዳቸው አፖሎጂስቶች በኩል እልክላችኋለሁ፣ ታነቡታላችሁ። ምክንያቱም ዲን አልኢስላም መልስ እንዳለው ስለማውቀው እኔ ጥንቅቅ አድርጌ ስለተረዳሁት፣ ውስጥ ገብቼ አልተረዳሁትም። አንድ ሰው አወቀ ቢባል እንጨት ገብታ ባህር ውስጥ ይዛው የምትወጣውን ያክል ውሃ ነው። ስለ እስልምና የቱንም ያክል ብታቂ የዛችን ያክል ነው ለእኔ አወቅሽ ብዬም ብለው። ግን አንዳንድ ደግሞ እስልምና ላይ ጥያቄ ሲነሳ እኔ ዲን ኖሮኝ ገብቼ ንጽጽር መስራት አልፈልግም፣ በቂ እውቀት ስለሌለኝ። ባቀው ራሱ መመለስ አልፈልግም። በሌሎች ወንድሞቼ ሲመለስ ደስ ይለኛል። እና ዳዕዋ ለማድረግ ከምቀርባቸው ሰዎች ውጭ ዳዕዋ ለማድረግ እንዲህ ሚዲያ ላይ ምናምን ብዙም አልደፍርም። እኔ ግን ይሄንን መልስ ለመስጠት እንደዚህ መልሶችን ለመስጠት ምናምን ዌብሳይት ወይ ከፍተን ምናምን እንደዚህ ጽሁፎችን ፖስት የምናደርግበት መጀመሪያ ላይ ጽሁፎቹን እያዘጋጀው ነው። ምርምር ይፈልጋሉ ማለት ብዙ መጽሐፎችን ማገላበጥ ምናምን ያስፈልጋል። መጽሐፎችን ያገላበጥኩ ነው። ታላላቅ መጽሐፎችን በታላላቅ ዩኒቨርሲቲዎች የተጻፉትን ቁርአን መልሳለሁ ባይ ዘ ዌይ እዚህ ጋር ላሰምር የምፈልገው ያው አንዳንዱ ልብ ድርቅ ያለ ደግሞ አለ። ካላየው በቃ የሆነ አንድ የሆነ ታሪክ ጸሐፊ የጻፈውን ታሪክ ማንበብ እፈልጋለሁ ያለ ካለ ገብቶ እንዲያነብ፣ እስልምና ከዛም በፊት ኤግዚስት እንዳደረገ ማሳያ እንዲሆን በዌብሳይት ደረጃ ምናምን ማስቀመጥ እፈልጋለሁ። በዚህ ዘርፍ እኛ ጋር ያሉ አፖሎጂስቶች ትንሽ ስላልሰሩበት ምናምን ነገር ያው ወንድሞች ብዙ ድካም አለባቸው፣ ያው ሲዳረቁ ነው የሚውሉት። እና ይህን አስባለሁ። እና ኢማም መሆን በጣም እፈልጋለሁ። የመስጊድ ኢማም መሆን በጣም እፈልጋለሁ። ከምን ተነስተ ነው ካልሺ፣ ልክ እንደሰለምኩ አካባቢ የተወሰነች ቀን አይ ቲንክ 1 ወር 2 ወር ምናምን ነገር ይሆነኛል የመቅሪብ ሰላት ተሰግዶ ከዛ ሁለተኛ ጀማዓ 2 ልጆች ነን እና አንተ አሰግድ ብለው ከፊት በጣም ገፉኝ። እኔ እሺ ብዬ እያሰገድኩኝ በቃ ወለዷሊን ስል አሚን ያለው መስጊዱ ሙሉ ማለት ነው። አላሁ አክበር። ደነገጥኩኝ ማለት ነው። ትናንትና የሰለምኩ ልጅ መሪ ሲያደርጉኝ ደነገጥኩኝ። አረ ሙስሊሞች ግን ድፍረታቸው አልኩ። ወለ እየሰገድኩኝ በቃ ከቀልብ ያልነበርኩም። በቃ አቋርጬው ሌላ ሰው የተካልኝ ብል ደስታዬ ነበር ማለት ነው። ከዛም በኋላ አሰግጄ ጨረስኩ ምናምን ሳሰላምት ምናምን ነገር እንደሰለምኩ አላወቁም ማለት ነው። ቁርአኑን እኮ አንሻፈፌን የቀረሁት ምናምን። ከዛ ምንም አላሉ ምናምን ነገር። ከዛም በኋላ ግን ነገርኳቸው ሰለምቴ ኢማም ስላቸው ጭራሽ የሚቆጡ ምናምን መስሎኝ እኮ ነው። በአላህ መተዋቀፉ ምናምን ኢንሻአላህ ምናምን አንድ ቀን ኢማም ትሆናለህ ምናምን አሉኝ። ከዛ ስለ ኢማምነት ምናምን ማየት ጀመርኩኝ። ኢማሞችን አለማችን ላይ ያሉ የሚባሉ ኢማሞች አገራችን ላይ ሰፈራችን ላይ
ኢማሞችን ሳይ በጣም ደስ ይለኛል። ቁርአን ሲቀሩ ያ አላህ ድምፃቸውን አሳምረው ቁርአን ሲቀሩ ስሰማ አላሁ አክበር። አንድ ቀን ኢማም ሆኜ ቀርቼ በማግስቱ አላህ ወደ አኺራ ቢወስደኝ አይቆጨኝም ወላሂ ሀታ አንዲት ቁጭት። እስልምና ላይ እኔ ከመጣሁ በኋላ በፊት የነበረኝ አመለካከትና አሁን ከገባሁ በኋላ እስልምናን ያገኘሁት የሰማይና የምድር ያክል ተራርቆ ነው ያገኘሁት። እኔ በፊት ይመስለኝ የነበረ በቃ ነቢያችን ሰለላሁ ዐለይሂ ወሰለም ሙሐመድ ረሱልላህ የሚመለኩ በቃ የሆነ የአረብ ሰው በቃ የሚመለክ ምናምን ሙስሊሞች እንደዛ ነበር ይመስለኝ። በቃ ቁርአን ሲቀሩ በአረብኛ ምናምን በቃ እንደዛ የሆነ ነገር ሁሉ የተወሳሰበ ምናምን ነበር ይመስለኝ። ዲነል ኢስላም ላይ ግን ስገባ ጥርት ያለ ትምህርት፣ ያልተወሳሰበ ትምህርት፣ አንድ አምላክ ብቻ ማምለክ። አንድ አምላክ አላህ የሚባል ጌታ አለ። እሱን ማምለክ ብቻ፣ በቀን 5 ጊዜ እሱን ማምለክ። ስንሰግድ ከዚህ ቀደም ለነበሩት ነብያቶችም እስካሁን እስከ ለነብያችን ሰለላሁ ዐለይሂ ወሰለም ድረስ ለነበሩት ለእስማኤል ዘሮች በሙሉ ሰላምታ አቅርበን አላህ ሱብሃነሁ ወተዓላ ተገቢውን ክብር ሰተን እኛ ደግሞ ባርነታችንን አረጋግጠን በቀን 5 ጊዜ ስጁድ የምናደርገው ለማይታየው ጌታ፣ ለማይታየው በምንም ነገር ከሰማይ ከምድር አምሳያ ምስልም የሌለው ሀያል ልዕለ ሀያል የሆነ ሱብሃንአላህ ከጥራት ሁሉ የጎደለውን ጌታ ነቢያቶችን ሁሉ ሲልክ የነበረው የመላእክቶች ሁሉ አዛዥ፣ የዱንያ አንቀሳቅ፣ የዱንያ አስጀማሪ አስጨራሽ፣ የዓለምን ህዝብ የተለያየ መልክ ይዞ የፈጠረ ይችን አጽናፈ ዓለም የፈጠረውን አላህ ሱብሃነሁ ወተዓላ ላመልክ ነው የመጣሁት። ከገባሁም በኋላ ያገኘሁት እሱን ነው። ከአላህ ሱብሃነሁ ወተዓላ አጠገብ ምንም ስም አይጠራም። እስልምና ላይ ወለም ዘለም እንዳልል ካደረገኝ ነገር መካከል አንዱ ተውሂድ ነው። ወለም ዘለም በቃ ወላሂ በስህተት ለአላህ የተሰጠ ስም ለሌላ ነብያት አይሰጥም። አብሮ ከጎን የሚጠራ ስም የለም። መላእክቶች አይጠሩም፣ ነብያቶች አይጠሩም፣ ማንም አይጠራም። አንድ አላህ ብቻ አለቀ። ወላሂ ይሄንን የምታውቁት ወደ እስልምና ስትገቡ ብቻ ነው። እርካታው ብትሰሙት ድብን ካለ ጫጫታ ውስጥ ወጥቶ ወደ ጭር ወዳለ ሰላም እንደመግባት በሉት። ቁሽሽ ብሎ ጽድት እንደማለት ቁጠሩት። ወላሂ እኔ እንደዛ ነው ፊል ያደረኩት። ትክክለኛ በቃ መለኮት የሚባለውን ነገር በቃ እኔ ተርቤ ነበር። በቃ መለኮት አምላክ የሚባለው ነገር አንሶብኝ ነበር። በቃ የነበርኩበት እምነት ላይ አንሶብኝ ነበር ሐቂቃውን ስናገር። ግን በቃ ወደ እስልምና ከገባው በኋላ አላህ ሱብሃነሁ ወተዓላን በክብሩ ነው ያገኘሁት። በቃ በአእምሮዬ የሳልኩት አላህን ከነ ክብሩ አገኘሁት። ወላሂ ላዚም በቁርአኑ ያስተነትንልናል ሐልቁን በሙሉ በዛች ቁርአን ላይ በዛ 1000 አትሞላም ገጹ እኮ 1000 አትሞላም። በዛች ገጽ ላይ አጽናፈ ዓለሙን ይተነትነዋል። ከመጀመሪያው ከአልፋም እስከ ኦሜጋ ድረስ ያብራራልናል። በዛች ይሄ ተአምረኛው ቃል ቁርአን ተአምረኛ ቃል ነው ለሁላችን። አእምሮ ላለው ማንበብ ለሚችል መጻፍ ለሚችል ቁርአን የአላህ ቃል ለመሆኑ በንጹህ ህሊና ላነበበው ዓለምን ይተነትናታል። እጅ በአፍ ያስጭናል። አላህን በክብሩ ነው የምታገኙት። ብዙ ጊዜ እንደውም አንዳንድ ሰዎች በቃ እኛ የማይታየውን አምላክ ነው የምናመልከው ከእንደዚህ ወተናል ምናምን ይላሉ። ኑ ወደ እስልምና። እስልምና ላይ የማይታይ በክብሩ ወላሂ በምንም ነገር የማይመሰለው ቢርብክ አላህ፣ ብትቸገር አላህ፣ ብትራብ አላህ፣ ብትታመም አላህ፣ ጦርነት ቢመጣብህ፣ ብትደኸይ፣ ፊትና ሁሉ ቢመጣብህ አላህ 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 አላህ፣ ወደፊትም አላህ፣ ፊትም አላህ፣ ወደፊትም አላህ። አላህን ነው የማመልከው። አንድ አላህ ነው የማመልከው። ከሱ ውጭ ሌላ እርዳታ አልለምንም። ከሱ ውጭ አልመጀንም። ከሱ ውጭም አልመካም። አላህ ያዘዘኝን በሙሉ ፈጽማለሁ። ቁርአን መመሪያዬ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መልእክተኛ ናቸው። መልእክተኛ ለመሆናቸው ደግሞ አንድ ምስክር ልስጣችሁ። ከአላህ ወህይ ባይወርድላቸው የአላህ ቅዱስ መንፈስ ባይጠጋቸው እንኳ ነቢያችን ሰለላሁ ዐለይሂ ወሰለም ጻፉት ብትሉ እንኳ ሰው ራሱ እንኳን ትንሽ እንዲወደስ አንዲት አንቀጽ አያስገባም። ራሳቸው እንዲወደሱ እውነት ጽፈውት ነው ምናምን ይላሉ። አንዲት መስመር እንኳ አያስገቡም። ሀታ ያስተማሩት አንዱን ጌታ እስልምና ላይ ተውሂድን ያግኝቸዋለሁ በደንብ አላህን አጥርቶ መለመን። ወላሂ እንደሚባለው አይደለም። አላህ ብቸኛ
ለብቻው ያ አላህ ብቻውን ተብቃቂ የሆነ ጌታ ረዳት የማይፈልግ መላእክቶቹን አዛዥ ያ አላህ ፍጡሩን ሁሉ አዛዥ ምድር እንደፈለገ የሚያገለባብጣት ያ አላህ አላሁ አክበር። በእኛ በሰዎች አእምሮ የአላህን ስራ መግለጽ ይከብዳል። ያው ወይ ማበድ ነው ወይ የሆነ ነገር መሆን ነው በቃ የመጨረሻ ጎሉ እና ያንን ጌታ ኑ አምልኩ ነው የምላችሁ። ያንን ጌታ የኛ ጌታ ከጉድለቶች የጠራ ነው። ልጅ የለውም። ሁን ባለው ሰዓት ይሆናል። ቃሉ ብቻ በቂ ነው። አላህ ሁን ሲለው ምድር ትሆናለች። አላህ ሁኝ ሲላት ምድር ስትፈልግ ትጠቀልላለች። አላህ ቃሉ ብቻ በቂ ነው እና ይሄንን ታላቅ የሚለው ቃል የሚያንስበትን ጌታ ኑ አምልኩ። የመለኮት ጥማት ያለበት ወደ እስልምና ይምጣ። ትክክለኛውን ጌታ ታገኙታላችሁ። ምንም ፍልስፍና ውስጥ መግባት አያስፈልግም። ስላሴ አንድም ሶስትም ነው እንትን ነው ክርስቶስ በስጋው ተገልጦ ከማርያም ስጋና ደሙን ነስቶ አይደለም መለኮቱን የነሳ። ግራ አትጋቡ ወገኖች። ማርያምንም ኢየሱስንም ነቢያችን ሰለላሁ ዐለይሂ ወሰለም ፈጥሮ የላከው እኛ ምድር ላይ የምንባለውን ፈጥሮ የላከው አንዱን ጌታ ኑ ወደ እስልምና አምልኩ ካላስ ጊዜ አታጥፉ። አንድ ጊዜ አዲስዬ አንድ ጊዜ ጌታችሁ ማን ነው? ጌታችሁ ማን ነው? ከታች ጻፉት። ጌታችሁ ማን ነው? ከታች ጻፉልኝ። ጌታችሁ ማን ነው? ከታች ጻፉልኝ። ጌታቸው ማን ነው? ከታች ጻፉልኝ። ከታች ጻፉልኝ። ማሻአላህ አላሁ አክበር ላኢላሃ ኢላላህ ሱብሃነላህ አልሐምዱሊላህ አላሁ ኑሩ ሰማዋቲ ወልአርድ። በቃ ካላስ ይሄ ነው እስልምና ማለት። ይሄ አንድ ጌታ ነው። ምንም ግራ መጋባት የለም። ምንም ኢኩዌሽን ውስጥ መግባት አያስፈልግም። ምንም የፊዚክስ ቲዮሪ ውስጥ መግባት ባዮሜዲካል ፊዚክስ ውስጥ ስጋውን ነስቷል እንትኑን ነስቶ ምንም ግራ መጋባት አያስፈልግም። ምንም መፈላሰፍ አያስፈልግም። ፍልስፍና ግሪክ አልቋል። ግሪክ አቴንስ ውስጥ ተፈላስፎ በቅቷቸዋል። ወገኖች ከፍልስፍና ወጡ። ከታች አላህ የነ ሶቅራጦስ የነ አርስቶት